ይቅርታ ሚስጥር ነው። ዳዊት ቀድሞ ባየው በአፍላገ ዮርዳኖስ በእደ ዮሐንስ ተጠምቀ ክርስቶስ አዳምን ባሳተው በሰይጣን ዲያብሎስ ክርስቶስ ተፈተንክ ገዳመ ቆሮንጦስ። ከሁሉም ይበልጣል ይጾም ታላቅ ነው በምድር ስጋ ለብሶ ፈጣሪ የጾመው 40 ቀን 40 ሌት ገዳመ ቆሮንጦስ ይህን ጾም ጾሙታል ኢየሱስ ክርስቶስ። አዳም ሔዋንን በገነት ያሳተው በበለስ አታሎ ከአምላክ የለያየው ጌታንም በእንጀራ ቀርቦ ሊፈትነው ገዳም መጥቶ ነበር ጥንት እንደለመደው። በጾም ድል ማድረግን ጌታ አስተምሮናል ሁሉ እንደ እምነታችን ይደረግልናል። እኔም አንተም አንቺም ሁላችንም ዛሬ የምንጾመው ጾም እንዲያሰጠን ፍሬ በታላቅ ወንጌል ቃል ጌታ እንዳስተማረን በይቅርታን ጀምር ይቅር ተባብለን ቂም ይዘን እንዳንቆም ትናንትን አስበን ዛሬ ሌላ ቀን ነው እንኑር ተስማምተን። እንደ ጌሴም ምድር ክብርህን አሳየን አቤቱ አባታችን እኛንም አስበን ከሁሉ የሚበልጥ አንተ ዘንድ የሚያደርስ በውስጣችን አፍስስ የይቅርታ መንፈስ። ታላቁን በረከት አባታችን ስጠን ይህ ነው ጥያቄያችን ይቅርታህን ይድረሰን። ከቤት ካልጀመረ ሰላምና ፍቅር ውሸት ነው አይሆንም ጸጥ አትልም ምድር። በእኔም በአንተም በአንቺም የይቅርታ መንፈስ በቤት በኑራችን በውስጣችን ይንገስ። የሰው ቃል አይደለም የፈጣሪ ቃል ነው ይቅርታ ለሰው ልጅ ገንዘብ መድኃኒት ነው። በግብርም ፈጽም የወንጌልን ነገር ይቅርታ ታላቅ ነው ለእርቅ እንደራደር። 20 ዓመታት ያህል በትዳር የኖረች መካም በመሆኗ መውለድ ስላልቻለች ስለ ርብቃ ብሎ ጸሎት ላቀረበው እግዚአብሔር ይስሐቅን ሰማው ተለመነው። ተዘግቶ እንዳልነበር ማህፀኗ ተፈታ ርብቃ ጸነሰች መካኒቱ መንታ። ከአንድ ማህፀን ውስጥ በአንድ ላይ የኖሩ በ9 ወር ዕድሜ ጠብግፊያ ጀመሩ። ገና በልጅነት ትንቅንቅ የገጠሙ ዓመታት ሞላቸው አድገው ሳይስማሙ። በሰው የደረሰው የጸው አምባጓሮ ያዕቆብም ደርሶበት ተለያይቶ ኖሮ 20 ዓመታት ያህል ወንድሙን ሳያየው መታረቅ ነበር ቀድሞ የወሰነው። ወደ ሴይር ምድር ወደ ኤዶም ሀገር መልእክተኞች ላከ ያዕቆብ ሊደራደር። ፍየል በጋህያ ላም ግበል አውጥቶ ለኤሳው የሚሆን እጅ መንሻ አዘጋጅቶ ፈርቶ ተንቀጥቅጦ ራሱን አዋርዶ ያዕቆብ በሕዝቡ ፊት ባሪያ መባል ፈቅዶ ወደሱ ሲመጣ ሊገናኘው ኤሳው ጌታዬ በማለት 5 ጊዜ ጠራው። ያዕቆብ ኤሳውን ሲያይ አይኖቹን አንስቶ ይሰግድለት ጀመር ወደ ምድር ተደፍቶ። የተሰበረ ልብ ይሄ ነው ይቅርታ ቂም በቀል የሌለው ልቡ የተፈታ። የ80 ዓመት 7 ጊዜ ሰግዶ ይቅርታ ጠየቀ ራሱን አዋርዶ። ያንን እንሻለን ዛሬም በምድራችን የወንድማማች ነው ቅያሜ ጸባችን። መሐኔም ብለህ በጠራኸው ስፍራ መልካም ዜና ሰማ ስለ እርቅ ተወራ። እስከ ንጋት ድረስ ሌሊት የታገለ ምን አይነት ጸጋ ነው አምላክ የሰጠ። ያዕቆብ ካንተ እንማር ለእርቅ መደራደር ጌታዬን ብሎ ባሪያ ሆኖ ማደር። የአባቶች አምላክ የአብርሃም ይስሐቅ ያዕቆብ ተለመነን ልብህን ስለሚያቅ። የ20 ዓመታት ጸብ በሰላም ተፈታ